ታሪክ በብዕር ሳይሆን በአጥንት ተጻፈ። የአድዋ ድግስ የነጻነት ማዕድ ነው። ዛሬ ይህንን ታላቅ ድል በምናብ እንቃኘዋለን። ውድ የቻናላችን ተከታዮች፣ ታሪክ አንዳንዴ በወረቀት ላይ ሳይሆን በምድር ላይ ይጻፋል። ጸሐፊው ብዕር ሳይሆን ጀግና ነው። ቀለሙም ጥቁር ሳይሆን ቀይ ደም ነው። አድዋ ለኛ የታሪክ ምዕራፍ ብቻ አይደለም፣ የኢትዮጵያዊነት የጥምረት ምስጢር እንጂ። ከሐረር እስከ ሐማሴን፣ ከወላይታ እስከ ወለጋ፣ ከቦሌ እስከ ባሌ፣ ከጎንደር እስከ ጉደር የፈሰሰው ደም በአድዋ ምድር ላይ ሲገናኝ ቀለሙ አንድ ሆነ። ያንን የአድዋ ድግስ እንዲህ በሚል ግጥም እንዘክረዋለን። የአድዋ ድግስ ታሪክ ሲዘግብልን በአጥንት ተጻፈ። ሴናን ዲገ ጎታን ዳሎታፍ ደበሬ እንጂፈኖ ጎታ አድዋ ረት ሙሬ። ባልቻ በመድፍ እሳት ጣሊያንን ሲገርፈው አሪፌ ደርቺ ያለው ምሽጉን ሲደፍሮ፣ መኮንን በብላት ዲፕሎማሲ ሰርቶ ዲና ኩፍሲራ ሰገሌ ሳሞዬ ገበዮና ሉላ የነጻነት አውራ ኡቱባ ብየቲ ቱሉወን ከበጃ ኦሮሞና አማራ ሶማሌፍ ሲዳማን ትግሬ ወላይታ ቶኩማን ሪረን ደማቸው ሲፈስ ቀለሙ አንድ ሆነ። ዘ ከለር ኦፍ ፍሪደም ዲጋም በሬዴ። ቻው ተባባሉ ኮሎኒያል ህልሞች። አድዋ የሰው ጌጥ ዘ ስታር ኦፍ ብላክ ፒፕል። ኢትዮጵያዊነት ነው ከፍ ብሎ የሚታይ መለቶ ብሊሱማ ይፈደሉ ተቦሪ